በህገወጥ መንገድ ሲዘዋወር የነበረው 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር ዋለ። በኢትዮጵያ ኤርፖርት ህገወጥ መንገድ ሲዘዋወር የነበረው 5 ኪሎ ግራም ጥፍጥፍ ወርቅ በቁጥጥር ስር መዋሉን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። 5 ኪሎ ግራም ጥፍጥፍ ወርቅ የተያዘው ከዱባይ ወደ ኢትዮጵያ ከመጣች አንዲት ተሳፋሪ ነው ሲሉም ገልጸዋል። ፕሬዚዳንት ትራምፕ የኢራን መርከብ መያዙን ማስታወቃቸው ተከትሎ የነዳጅ ዋጋ ጭማሪ አሳየ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኢራን ሰንደቅ ዓላማ ያረፈበት የጭነት መርከብ መጥለፏንና መቆጣጠሯን ማስታወቃቸው ተከትሎ የዓለም ነዳጅ ዋጋ ከ5% በላይ ጭማሪ አሳየ። ቢቢሲ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ በ5.4% በመጨመር የአንድ በርሜል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9% ጭማሪ አሳይቶ በ$88.79 ተሽጧል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነት ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸበት ባለፈው አርብ የታየው የዋጋ ቅናሽ መልሶ የቀለበሰ ሆኗል። ይሁን እንጂ ቅዳሜ ዕለት ሚያዝያ 10 ቀን 2018 ዓ.ም ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራው የሚጠጋ ማንኛውንም መርከብ ጥቃት እንደሚሰነዘርበት አስታውቃለች። ዓለም 20% የሚሆነው ነዳጅ እና የተፈጥሮ ጋዝ በዚህ መስመር የሚያልፍ በመሆኑ የባህር ሰርጡ የዓለም አቀፍ ንግድ ወሳኝ ስፍራ ነው። አሜሪካና እስራኤል በኢራን ላይ የካቲት 21 ቀን 2018 ዓ.ም ጥቃት የሰነዘሩ